አቤቱ ጌታ ሆይ ሰማያት የእጆች ሥራ ናቸው አለ። እንደውም አመጣ እነሱ ግን ይጠፋሉ፣ አንተ ግን አትጠፋም። ሰማያት የእጆች ሥራ ናቸው። በአጭር ቃል እንደ ትርጓሜ ብዙ ያስተረጉማል። ሰማያት የሚላቸው መላእክትን ነው። መላእክት ያንተ ፍጥረታት ናቸው ማለት ነው። ሰማያት የሚላቸው ልዑላኑን ነው። ልዑላኑ አንተ የፈጠርካቸው ናቸው ማለት ነው። በሌላም አነጋገር ሰማይ ምድር ያንተ ፍጡር ነው። እነዚያን ምንድነው ወግብረ እደዊከ ከማንቱ ሰማያት፣ ሰማያት የእጆች ሥራ ናቸው ማለት እጅ ኃይልን እንዲያደርግ ሰማይና ምድር በኃይልህ የመጣ ነው። እንደውም ክርስቶስን ቤተክርስቲያን አትሰብክም ለሚሉን ሰዎች የምንመልስላቸው ቤተክርስቲያናችንማ እንዲህ ነው የምትለው፣ ወቱ ምስለ አቡሁ አክሊሎሙ ለሰማይት፣ እሱ ከአባቱ ጋር የመላእክት ክብራቸው ነው። የመላእክት ርቀታቸው እርሱ ራሱ ኢየሱስ ክርስቶስ ነው። የምድር ነገስታት ክብራቸው ድንጋይ ነው። ድንጋይ ማለት ደግሞ ወርቅ ነው፣ ምንም ጥያቄ የለው። የመላእክት ግን ክብራቸው እርሱ ነው። የሰው ርቀቱ ሰው መርቀቅ አይችልም። የመላእክት ርቀታቸው ወሐለፈ አሃዱ መልአክ በዲበ አሃዱ መልአክ። አንድ ሐሳብ አሁን እኔ የማስበውን ወይ እኔ የምናገረውን ይሄ ሁሉ ሰው ያሰበው ሐሳቤን ሳይጫነው በሐሳቤ ላይ ሐሳቡ ማለፍ እንዲችል አንድ መልአክ በአንድ መልአክ ላይ ማለፍ ይችላል። አንድ መልአክ በአንድ መልአክ ላይ ሳይረግጠው ሳይደረብበት ማለፍ እንደሚችለው ሁሉ አንድ መልአክ በአንድ መልአክ ላይ ረቆ እንዲያልፍ የመላእክት ርቀታቸው ክርስቶስ ነው ብላ ነው የምትሰብከው። ክርስቶስ የመላእክት ርቀታቸው ነው። ክርስቶስ የመላእክት ኃይላቸው ነው። ክርስቶስ የመላእክት ገዣቸው ነው። ክርስቶስ የዓለም ፈጣሪ ነው ለማለት ምን አለች? ሰማያት የእጆቹ ሥራ ናቸው። እማንቱ ሰይታጎላ ሲል ያልተመቸ ነው። ለዚህኛው ለግዙፋኑ ሰማይ እንሰጣለን። ሰማይና ምድር ያልፋል የምናየው። አንድም እግዚአብሔር ከካህሊነቱ የተነሳ ላሳልፈው ቢል የማያሳልፈው ነገር የለም፣ ካህሊ ነው። በቸርነቱ ግን መላእክትንና ነፍስን የማያልፉ ፍጥረት አድርጎ ፈጥሯቸዋል ብለው ይተረጉሙታል። ስለዚህ እግዚአብሔር ፊት አለው እጅ አለው የሚለውን ነው እያነሳ ነው ያለ ነው። ሌላ ደግሞ ምንድነው ወቀራንብት ይሁኒ ያትቶ ለጓለ እመሕያው፣ እግዚአብሔር ቅንድብ እንዳለው ይናገራል። መዝሙር 10 ቁጥር 5 ላይ ወቀራንብት ይሁኒ ያትቶ ለጓለ እመሕያው፣ የእግዚአብሔር ቅንድቦች ሰውን ይመረምራሉ ተብሎ ተነገረለት። የአብ የወልድ የመንፈስ ቅዱስ ማለት ነው። ስለዚህ ምንድነው ቅንድብ እንዳለውም እዚህ ላይ ያስረዳናል። ቀራንብት ብሎ አምጥቶታልና። ሌላው ደግሞ ምንድነው እግዚአብሔር ጸጉር እንዳለው ይናገራል። ያ ጸጉር ደግሞ በዘመናት የሸመገለ ነው ይላል። ያው መጽሐፍ ቅዱስ ነው እንደዛ የሚለው። ትንቢተ ዳንኤል ምዕራፍ 10 ላይ ሲናገር ወስዕርተ ርእሱኒ ጸዓዳ ከመበረድ ይላል። የራሱ ጸጉርም እንደ በረዶ ነጭ ነበረ ይላል። በዘመናት የሸመገለ ነበረ ይላል። ስለዚህ እግዚአብሔር በዘመናት የሸመገለ መሆኑን እዚህ ላይ እንረዳለን ማለት ነው። አልፈን እናንሰው፣ የጥቅስ ጋጋታ ብቻ እንዳናረገው ማለት ነው። ስለዚህ አልፈን ስንሄድ አሁን ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ሲናገር ሰማይኒ መንበሬየ ወምድርኒ መከየደ እገሬየ፣ እግዚአብሔር እንደሚቀመጥ ዙፋን እንዳለው ሰማይ መንበሬ ነው አለ። እግር እንዳለው ደግሞ እግር ደግሞ ምን ናት አለ? የእግሬ መረገጫ ናት አለ። ስለዚህ አይኑ ቤተ ታንጹ ለስፋቴ፣ ለክብር የሚሆን ቤት ወዴት ትሰራላችሁ ብሎ ይጠይቃል እግዚአብሔር። ስለዚህ እግዚአብሔር እግር እንዳለው ይኸው መሬት የእግሬ መረገጫ ናት ብሎ ተናገረ። እንግዲህ እግር ያለውን ይሄን እየጠቀስን ያለነውን እየተረጎምን አንሄድም፣ በዛው እንዲረዱልን እየፈለግን ያለነው የእግዚአብሔርን አካል ማስረዳት ነው አሁን እያደረግን ያለነው። ስለዚህ ምንድነው ከዚያም ሙሴ ሲናገር ደግሞ እግዚአብሔር ጣት እንዳለው ይናገራል። ጣት እግዚአብሔር ጣት አለው፣ እንደኛ ያለ ጣት ሳይሆን ጣት አለው። ረቂቅ የሆነ ጣት ማለት ነው፣ አካላዊ ስለሆነ እግዚአብሔር። ዘጸአት ምዕራፍ 31 ላይ ሲናገር ቁጥር 16 ላይ 10ቱ ቃላት እለተጽፋ በአጻብዒሁ ለእግዚአብሔር፣ 10ሩ ቃላት በሙሴ ጽላት ላይ የተጻፉት 10ሩ ቃላት በእግዚአብሔር ጣት የተጻፉ ናቸው አለ። እግዚአብሔር በጣቱ ጻፈባቸው ካለ እግዚአብሔር ጣት አለው ማለት ነው። እንግዲህ ያ በስልጣኑ ተብሎ ይተረጎማል። እንደዚያው እንዳልኩት ነው። ስለዚህ እግዚአብሔር ጣት አለው ለማለት ይሄን እንጠቀማለን። ሌላው ኦሪት ዘፍጥረት ምዕራፍ 8 ቁጥር 21 ላይ እግዚአብሔር አፍንጫ እንዳለው እንደሚያሸት ይናገራል። አጼነው ጼና መዓዛ ሰናይ ይላል። ተመልከቱ፣ በጎ መዓዛን አሸተተ ይላል እግዚአብሔር። ስለዚህ ያሸታል ማለት ነው። እንግዲህ ያለፍን እንሂድ። ሌላው ደግሞ እግዚአብሔር ደረት እንዳለው ይናገራል። ደረት እንዳለው ሲናገር ኦሪት ዘፍጥረት አሁንም ምዕራፍ 33 ቁጥር 18 ላይ ከያዕቆብ ጋር ሲታገል አደረ ይላል። ሲታገር ደረት ለደረት ሲታገሉ አደሩ ይላል።
ይሄም ደረት እንዳለው ያስረዳልናል። ሌላው እግዚአብሔር ጀርባ እንዳለው ያስረዳል። ጀርባ እንዳለው ሲያስረዳ ኦሪት ዘጸአት ምዕራፍ 33 ቁጥር 18 ጀምሮ እግዚአብሔር ሙሴን ምን አለው? ታየኝ ሲለው ጀርባዬን ታያለህ እንጂ አሁን አታየኝም አለ። ያው እንግዲህ በዘመነ ስጋዊ ብለው ተርጉሞታል። እሱን አይደለም የፈለግነው፣ ግን ጀርባ እንዳለው ራሱ ተናግረዋል ማለት ነው። ሌላው አሁንም ከዚህ ጋር የምንዘው የሉቃስ ወንጌል ምዕራፍ 1 ቁጥር 51 ላይ ክንድ እንዳለው ይናገራል። ወገብረ ኃይለ በመዝራይቱ በክንዱ ኃይልን አደረገ ተብሎ ተነግሮለታል። ያው እንግዲህ በወልድ ተብሎ ይተረጎማል። ስለዚህ እግዚአብሔር ክንድ አለው ማለት ነው። አምላከ አማልክት እግዚአብሔር ነበበ ወጸውአ ለምድር እግዚአብሔር እንደሚናገር መዝሙር 49 ቁጥር 1 ላይ የአማልክት አምላክ እግዚአብሔር ተናገረ ምድርንም ጠራት ይላል። ስለ እግዚአብሔር ይጣራል ማለት ነው። ባጭሩ እግዚአብሔር አካል አለው ስንል ዓይን አለው፣ ጸጉር አለው፣ እጅ አለው፣ ትከሻ አለው። እንደዚህ ስንል እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም ለመለኮት ቀኝም ግራም የለውም። ላይል ወታይት ላይም የለውም ታችም የለውም። ወዘባን እንተድር ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ ለመለኮት እንደ ፀሐይ ያለ ክብ አካል የለውም። እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። የተነሳ አንድ ነገር ብቻ አይተን ርዕሱን እንመልሰው። አምላክም ሰውም የሚለው አምላክም ሰውም ተዋህዶ ላይ ልንመጣ ነው። አምላክም ሰውም ያ ሰው የሆነው አካላዊ ቃል አካል ያለው ቃል ነው። አካለ መለኮት ያለው አካል ያለው የራሱ አካል የራሱ መልክ የራሱ ገጽ ያለው ነው። የራሱ እንደ አባቱ ግዛቱ የአባቱ ግዛቱ የሆነ እንደ አባቱ ግዛት ያለ የአባቱ ግዛቱ የሆነ ማለት ነው። እሱ ነው ያ አካላዊ ቃል ከስጋ ጋር ሲዋሃድ አምላክም ሰውም እንለዋለን። አምላክም ሰውም ያ ማለት ሰው ብቻ አይደለም። ያ ማለት አምላክ ብቻ አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆን ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ስጋ ግዙፍ ነው፣ ይጨበጣል። አካለ ስጋ ይታያል፣ አካለ ስጋ ይዳሰሳል። አካለ ስጋ ውሱን ነው። አካለ ስጋ አላዋቂ ነው። አካለ ስጋ ይታሰራል። አካለ ስጋ ይደክማል። የስጋ አካል ይተኛል። የስጋ አካል ያንቀላፋል።